ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች እንዴት ናችሁ? ዩቲዩብ በጥቅምት 9 2025 በፈረንጅ ማለት ነው ከ3 ቀን በፊት እኔም ቪዲዮ ከምናገረው ስለ ቻናል የሚዘጉበት ነገሮች ላለፉት ወራት ምን ሲያደርግ ቆይቷል ከሰዎች ኮሜንት እየተቀበለ ሲሰበስብ ነበር ልክ እዚህ ጋር እንደምታዩት ኮሜንት ስጡኝ ብሎ ፖስት አድርጎ ነበር አብዛኛው ኮሜንቱ በቻናሎች የሚዘጉበት ነው አንድ ነገር ምላችሁ ምንድነው ዩቲዩብ ማለት ልክ እንደ ሸክላ ቁጠሩት የሚሰበር ጉዝ ነገር ነው አንዳንዱ በቃ ቻናሉ እስከ ዘላለም ሚኖር ይመስላልና የሚያጋጥም ነገር ነው የሚሰራ ሰው የሚያጋጥም ነው በተለይ አዳዲስ ህጎች ሲመጡ አለመከታተል የሚፈጥረው ጉዳይ ነውና አንድ ነገር ከህጉ በፊት ምንላችሁ ምንድነው ታሞ ከማመቀቅ አስቀድሞ መጠንቀቅ ሚለው ነው እና አስቀድመን እንጠንቀቅ ነው ምላችሁ ሌላ እኔ ምንም እንትምላችሁ ነገር የለምና አሁን ወደ አዲሱ ነገር ምንድነው ያካተተው ሚለው ነገር ያንዳንዱ ልናይ እንሞክራለን ማለት ነው የዓለማችን ትላልቅ ሚዲያዎች ሲያራግቡት ነበር ይኖሬ ባለፈው 3 ቀናት ማለት ነው እንደነ ቫራይቲ የሚባል ትልቅ ሚዲያ ነው ህዳችሁ ማይ ስላላችሁ ከመናገረው እኔ አጠራ ያለ ነው መጨረሻም ነግራችሁ እንደ ቢምቦም አለ ዘሂል አለ WCVB ሚላለ ሌላ ደግሞ ዘሆዲድ ሪፖርተር ሚላለ ዘሆዲድ ሪፖርተር ቢዝነስ ቱዴይ ሚላለ እነዚህን ህዳችሁ እዩዋቸው እኔ አሁን አጠራ አድርጌ መነግራችሁ ነገር አለ እንደ መግቢያ እዚህ ጋር መጠቅሰው ካንድ ልጅ በርከት ያሉ ሰዓታት ደቂቃዎች ያወራ ነው አለ እዚህ ጋር 8 ቻናል የተዘጋበት ማለት ነው እሱ ጋር ብዙ ሸር ነገር ያገኘነው አለ መጨረሻም ኮንክሉድ አድርጌ ለእናንተ ልንገራችሁ ምን መሰላችሁ ዩቲዩብ አዲሱን ይዞት የመጣ ሁለተኛ ቻንስ ይሰጠናል አንዴ ከተዘጋ ቻንስ አይሰጠንም ነበር ለምን ፌስ አለ ሳውንድ አለ ብንከፍትም ተመልሶ ይዘጋናል አሁን ግን አዲስ ነገር ይዞት የመጣ ምንድነው ቻናላችን ሲዘጋ መጀመሪያ ይግባይ እንላለን ይግባያችን ከተቀበለ ምንድነው አውቶማቲክ ቻናላችን ይመለሳል ካላጠፋን ማለት ነው በከፍተኛ ነገር ካጠፋን ግን እስከ 1 አመት እንቀጣለን ከ1 አመት በኋላ ምንድነው አዲስ ቻናል እንድንከፍት ይፈቀድልናል ማለት ነው እከሌ ባላችሁ ከኔ በላይ ታቃላችሁ ኢትዮጵያኖች አሉ ትላልቅ ሚዲያ የነበራቸው አሁን ዩቲዩብ መክፈት እንዳይችሉ ይዘጋቸዋል ለምን ወደ አድሰንሳቸው አይገባም ብሩ በስማቸው ከሆነ ሳውንዳቸው ይሁን ፌሳቸው ሲንክሮናይዝ ይደረጋል እና አይችሉ ነበር አሁን ለነሱ ቻንስ ይሰጣል እንደዛም ሆኖ ጠቅላላ በጣም ህግ የጣሱ ከሆነ ደግሞ ከአንድ አመት በኋላም ላይ ይሰጣቸው ይችላል ከአንድ አመት በኋላ አዲስ ፎርም ምንሞላበት ይመጣል ግን ዩቲዩብ ምንድነው ያለን ልክ አዲስ ቻናል እንድንከፍት ከአንድ አመት በኋላ ከተፈቀደልን ምንድነው የነበረን ቪዲዮ ደና የነበሩ ከዛ ላፕቶፓችን ሞባይላችን የነበረ ካለ ተመልሰን መጫን እንችላለን ይፈቅድልናል ምንም ከህጉ ጋር የሚጣቀስ ነገር ባይሆንም ካሁን በፊትም የሚደረግ ነበር ነው ያላዘጋን ቪዲዮዎች ምን ጠረጥራቸው እነሱ ተመልሰን መጫን እንችላለን ባጭሩ አጠራርጌ ምነግራችሁ ምንድነው ሁለተኛ ቻንስ ይሰጠናል እሱ የሚሰጠን ምንድነው ይግባኝ ብለን ከወደቀ ማለት ነው ይግባያችን ከ1 አመት በኋላ እንድንከፍት አዲስ ቻናል ይፈቅድልናል ማለት ነው ባጭሩ ይሄን መስላል ማለት ነው እኔ እዚህ ጋር መመክራችሁ እባካችሁ ተጠንቀቁ ቻናል ነው እንደ ሸክላ ይሰበራል ብያችኋለሁ እንደ በፍጹም በቃ እኔ ቻናል ጤነኛ ነው ማለት አችልም በምን እንደሚዘጋን ነገሮች በርከት ያሉ እንትናቸው ዌብሳይታቸው ጋር አለ ያልተጠቀሱ ነገሮችም ሊሆን ይችላል ወቅታው የሆኑ ነገሮች ያዘጋናል ማለት ነው ልክ ባለፈው እንደው በኮቪድ ዙሪያ የተሳሳተ መረጃ የሚሰጡ ሰዎች ያ ህጋቸው አልነበረም ወዲያው አዲስ ህግ ያመጣሉ እንደነዚህና ተጠንቀቁ ነው የምላችሁ እኛ አይ ዶንት ኖ አንዴ ቻናላችሁ ተርሚኔት ከተደረገ የመመለስ ቻንሱ የለውም አንልም አለው ጠይቁ ግን ለነሱ ካልመሰላቸው ቻናላችሁን ይዘጉታል የሚል ምክር አለን ማለት ነው የዛሬ ይሄን ይመስላል እስካሁን እንዳያችሁት ይመስላል እንደወደዳችሁት ተስፋ እናደርጋለን ለሌሎች ሰዎችም እንዲደርስ ሼር በማድረግ ተባበሩ በቀጣይ በሌላ ፕሮግራም እስክንገናኝ ባይ